ሰይጣን በረመዳን ይታሰራል ብለህ ታምናለህ? ያው ይታሰራል። ኦኬ። ስለዚህ በረመዳን ሰይጣን አይፈታም ይታሰራል። ሁሉም ሰይጣን ነው የሚታሰሩት ወይስ የሚቀሩ ሰይጣናት አሉ ብለህ ነው የምታምነው አንተም? ያው እሱ ዑለማዎች በገለጹት መሰረት ነው ማምነው እኔ። ተዋቸው ዑለማዎችን። ሙሐመድ የተናገረው አይ አልተዋቸውም። ሙሐመድ የተናገረው እነሱ ተረት ተረት ሙሐመድ ከተናገረ ውጪ ከተናገሩ ተረት ተረት ነው የሚሆነው። ምክንያቱም ሙሐመድ ያልተናገረው መናገር ስለማይቻል። ሲጀመር ትክክለኛ ዑለማዎች ከሆኑ ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ አይናገሩም እኮ። ሙሐመድ ካልተናገረ እነሱ ከየት አምጥተው ነው የሚናገሩት? ስለዚህ የራሳቸውን ተረት ተረት ነው የሚናገሩት ማለት ነው። እኔ አሁን ሙሐመድ የተናገረው ነው ያልኩ። ስለዚህ ሰይጣን እሺ፣ ሁሉም ሙስሊም ላይ ሰይጣን አለበት ብለህ ታምናለህ አይደል አቡ ካሊድ? አዎ አለ ማለትም አዎ ያው ግልጽ ጠላታችን ነው ሙስሊም ማለትም ሰይጣን እና እናንተ ሰይጣን ጠላት ነው አቡ ካሊድ? አዎ ጠላታችን ነው። እና ነብይህ እኮ ለመልካም ያዘኛል አለ እኮ። ለመልካም ያዘው ከሆነ እንዴት ጠላት ይሆናል? ያ እኮ ሰልሟል። ነብዩን የሚያዘው እኮ ሰልሟል። እና እሱ አይታሰርም ለረመዳን ተገናኝተናል። ሰልሟል። ነብዩን ያዘ ነበር ሰልሟል። ለምን ዝም አልክ? ነብዩ ሲሞት አሁን ያለው ያ ሰይጣን አይ ማለትም መስለም አይችልም ነው ሰይጣን ማሬን ያለው አሁን ያ ሰይጣን ነብዩ ሲሞት አብሮ ሞተ ወይንስ መቃብር ውስጥ ነው ያለው ወይንስ ለአንዱ ሰውዬ ላይ ተጣብቋል? አረ ወደ ሌላ ውስጥ አንግባ። ብዙም እንትን እንዳናል። እኔ ማንተን ስናወራ እኔ ማንተንም እምነት ላክብር አንተ እምነት አክብረክ ነው ማይሆን ሶሪ እሺ ይቅርታ ስለሚያስቀኝ ነው አንዳንድ ነገሩ። እሺ አቡ ካሊድ እና ያ ሰይጣን አይታሰርም ነው ያልከው? ሙሐመድ ላይ የነበረበት ሰይጣን ለጥሩ ነገር ስለሚያዘው ማለት ነው። ከሰለመው በኋላ ለምንድን ነው የሚታሰረው? አይታሰርም አይደል? ከሰለመው በኋላ አይታሰርም ማለትም አሁን እኔ ያልኩ ኦኬ እሺ ችግር የለውም። እሺ ሰለመ ማለት ምን መሰለ? ግልጽ አድርጉላቸው። ሰለመ ማለት ምን ማለት ነው? ሙሐመድ ነብይ ነው ብለው አመነ ማለት ነው ሰይጣኑ። ሰለመ ማለት ሙሐመድ ነብይ ነው ብሎ አመነ፣ ከሙሐመድ ጋር ህብረት አደረገ፣ ሙሐመድን ጋር ተስማሙ ማለት ነው። ሰለመ ማለት አለ። ያ እሱ ብቻ ሳይሆን እፎይ የሚያዘውም ሰይጣኑ ራሱ ነው። ሰይጣኑ ራሱ ጋይድ ያደርገዋል ሙሐመድን ማለት ነው። ኢማጂን እንግዲህ ሰይጣን እናንተን ለጥሩ ነገር ሲያሰራችሁ መልካም መልካም አድርጉ ብሎ ሲናገር ማለት ነው። ይሄ በምን አይነት አይምሯችሁ ልትቀበሉት እንደምትችሉ አናውቅም። ችግር የለውም ሙስሊሞች ተቀብላችሁታል። እናንተ ከማን ጋር ህብረት ማድረግ እንዳለባችሁ ራሳችሁ ታውቃላችሁ። አይ እሱ እናንተም ጋር ያዛል። ችግር የለውም። አሁን እኛ ሰይጣን ለመልካም ያዛል ብለን በፍጹም ስለማናምን ችግር የለውም። ቆይ አሁን እሺ ያ ሰይጣን ሙሐመድን ወደ መልካም የሚያሰራው ከሆነ ለምን ሁልጊዜ ማታ ማታ ሙሐመድ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ ብሎ ለምን ዱዓ ያደርጋል? ያ የነበረው ሰይጣን አንድ ሰይጣን እኮ ነው መጀመሪያ እንትን ያለው። ሌላው ደግሞ ያው ከሰይጣን ጠብቀኝ ብሎ ዱዓ ማድረጉ እኮ ሰይጣን ሙሉ በሙሉ ከነሱ ጋር ነው ማለት አይደለም። ኦኬ ሁለት ሰይጣን ነው ያለበት፣ አንድ ለጥሩ የሚሰራ አንድ መጥፎ የሚያሰራ። ሄሎ ኧረ ተው በእናትህ እንዴት ነው የምትቀልደው?